ሰላም የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰናል። በዛሬ ቪዲዮ ደግሞ ጸድ የሆነች አዲስ የተለቀቀች ስራ ይዤላችኋለሁ። በዚህችም ስራ እስከ $108 ድረስ በአንድ ሰው ብቻ ወይም በአንድ ኢንቫይት የምትሰሩበት ስራ ነው ማለት ነው። ስራው አዲስ የተለቀቀ ነው፣ በጣም በቅርቡ የወጣ ነው። ኢንቫይት ለማግኘትም ብዙ አትቸገሩም ማለት ነው። አሪፍ የሚያደርገው ነገር ደግሞ ኢንቫይት ራሱ ማግኘት ባትችሉ ውስጥ ታስክ አለ። ስለዚህ እሱን ብቻን በመስራትም መስራት ትችላላችሁ ማለት ነው። በዚህ ቪዲዮ ሙሉ አሰራሩን አሳያችኋለሁ። ሊንኩን በዲስክሪፕሽን አስቀምጥላችኋለሁ ወይም ደግሞ ቴሌግራም ቻናላችን ላይ አስቀምጥላችኋለሁ። ሊንኩን ስትነኩት እንደዚህ ያመጣላችኋል። ዳውንሎድ ናው ትሉታላችሁ ማለት ነው አፑን። ዳውንሎድ ስትሉት ወደ ፕሌይ ስቶር ይወስዳችኋል። ኢንስታል ትሉታላችሁ። እኔ ኢንስታል ስላደረኩ ኦፕን እለዋለሁ ማለት ነው። ስትከፍቱ እንደዚህ ያመጣላችኋል። አዲስ ያወረዳችሁ ከሆናችሁ ሳይን አፕ እንድታደርጉ ነው የሚጠይቃችሁ። እኔ ስላወረድኩት ሎጊን ይለኛል። በጎግል ሳይን አፕ ታደርጋላችሁ። ሪፈራል ኮድ ደግሞ ባይ ዲፎልት ያስቀምጥላችኋል። ከጠይቃችሁ ደግሞ እዚህ ከስር የሚያስቀምጥላችሁን አስገብታችሁ መመዝገብ ትችላላችሁ ማለት ነው። ኔክስት ስትሉት ጀንደር እንድትመርጡ ነው የሚያስጠይቃችሁ። በትክክል ትመርጡና ኔክስት ስትሉት አካውንታችሁ ይከፈታል ማለት ነው። እኔ ኦልሬዲ ስለከፈቱ ኩዊክ ሎጊን እለዋለሁ። ስትገቡ ኢንተርፌሱ እንደዚህ ይመስላል። ጀስት ላይቭ ነው፣ ስራው የላይቭ ነው። እንደምታዩት ኢትዮጵያን ራሱ ገና አልገቡም። እንደምታዩት ህንዶች ናቸው አብዛኞቹ። ኢትዮጵያ ከስንት አንድ ነው የምታገኙት። በቃ ከስንት አንድ ነው። ጀስት ስክሮል ብታደርጉ ራሱ መጨረሻውን የምታገኙት ነው ማለት ነው። ምንም ሰው ስላልገባበት ለሪፈራል ለማግኘት ጸዴ ይሆንላቸዋል ማለት ነው። እኛ ግን ላይቭ መስራት አይጠበቅብንም። ጀስት ታስኮች አሉ፣ እነሱን ብቻ በመስራት ማግኘት እንችላለን። ታስኮችን ለማግኘት እዚህ ጋር የእንትን ምልክት አለ፣ ክብ ነገር። እሷን ስነካት ወደዚህ ወስደናል ማለት ነው፣ ወደ ፕሮፋይላችን። እዚህ ጋር እንደምታዩት ታስክ እስከ $108 ድረስ አለ ማለት ነው። እሱን ስነኩት እንደምታዩት ብዙ ታስኮች አሉ። ከ0.1 0.3 ምናምን ጀምሮ እስከ $30 ድረስ ታስክ አለ እንደምታዩት። ጀስት ላይቭ እንድታዩ ቪዲዮ ኮል እንድታደርጉ ምናምን ነው የሚጠይቋችሁ ታስኮች ማለት ነው። እዚህ ጋር እንደምታዩት አንዴ ብቻ ቪዲዮ ኮል ብታደርጉ 0.1 ይሰጣችኋል። 10 ደግሞ ካደርጋችሁ 0.3 እያለ ይሄዳል። እንዲሁም ደግሞ ላይቭ ጀስት 10 ደቂቃ ብቻ ካያችሁ 0.1 ይሰጣችኋል። 100 ሚኒት ደግሞ ካያችሁ 0.3 ይሰጣችኋል ማለት ነው። እዚህ ጋር ደግሞ ቼኪን አለ። 2 ቀን ከገባችሁ 0.2፣ 7 ቀን ደግሞ ቼክን ካደረጋችሁ በየቀኑ 0.5 ይሰጣችኋል ማለት ነው። እዚህ ጋር ደግሞ ኢንቫይት ፍሬንድ ጀስት አንድ ፍሬንድ ጋብዛችሁ ሳይን አፕ ሲያደርግ 0.2 ይሰጣችኋል ማለት ነው። አሪፎቹ ታስኮች ደግሞ እዚህ ጋር ከስር ያሉት ናቸው ማለት ነው። እነዚህ ላይክ ጌም ናቸው። ለምሳሌ ዊን ዋን ኮይን ዊን ማድረግ በጣም ቀላል ነገር ነው። እሱን ስትገቡ 0.1 ይሰጣችኋል ማለት ነው። እዚህ ጋር ደግሞ 1000 የምታሸንፉ ከሆነ ደግሞ 0.2 ይሰጣችኋል። እዚህ ጋር ብዙ ከባድ አይደለም። ኦልሬዲ ራሱ የሚሰጡ ፕላትፎርም ስትገቡ እንደ ሪዋርድ የሚሰጣችሁ ኮይን አለ። እዚህ ጋር እንደምታዩት ትሬዠር ቦክስ በየ2 ደቂቃው ኮይኖችን ትሰጣችኋለች ማለት ነው። በሱ ኮይን ደግሞ ቅድም ያሳያችሁ ታስክ ውስጥ ገብታችሁ ጌሞችን በመጫወት ኮይን መስራት ትችላላችሁ ማለት ነው። እንደምታዩት 1000 ዊን ማድረግ ከቻላችሁ 0.2 ይሰጣችኋል እያለ 100,000 በተጫወታችሁት ልክ ይላችኋል ማለት ነው። በጣም አሪፍ ስራ ነው። ማንም ያልጀመረው ስራ ነው። አሁኑን ብትጀምሩት ፈጥናችሁ አሪፍ ነው እላለሁ። ፍሬንድ ደግሞ ኢንቫይት ለማድረግ እዚህ ጋር ነው ኢንቫይት የሚል አለ። በኢንቫይትም እስከ $108 ድረስ ልታገኙ ትችላላችሁ። የእናንተ ፍሬንድ በሰራው የራሳችሁን ሊንክ ለማግኘት ደግሞ እዚህ ጋር ከስር ኢንቫይት ዩዘር የሚል አለ። እሱን ስትነኩት የኮፒ ምልክት አለ። እሱን ስትነኩት ሊንካችሁን ኮፒ ያደርግላችኋል። እሱን ሼር በማድረግ በቲክቶክ በምናምን ሼር በማድረግ ሰዎች ሲገቡና ሳይን አፕ ሲያደርጉ ከ0.2 ጀምሮ ይሰጣቸዋል ማለት ነው። እዚህ ጋር እንደምታዩት ጀስት ሳይን አፕ አድርገው አንድ ጌም ብቻ ላይክ ቅድም ያሳያችሁን አንድ ኮይን የምታሸልማን እሷን ብቻ ራሱ ቢጫወቱ እዚህ ጋር እንደምታዩት 0.2 ይሰጣቸዋል ማለት ነው። እንደምታዩት እነሱ በሰሩት ልክ ነው ማለት ነው የእናንተ የሚሰጣችሁ። ጀስት ጌሞችን ሲጫወቱ ቶፕ አፕ ሲያደርጉ ነው የሚሰጣችሁ ማለት ነው። እንደምታዩት አሁን ራሱ ኮይን ሰጥቶኛል ማለት ነው። 105 ኮይን ሰጥቶኛል። በእሷ እየተጫወትኩ ላሳያችሁ። ለምሳሌ ጀስት ይችኛዋል ልንካትና ዋይልድ ሩት ይባላል። ጌስ ስትሉት ወደዚህ ወስዳችኋል። እዚህ ጋር መጫወት የምትፈልጉበት መጠን ከስር ታስገቡታላችሁ። ጀስት ፕላስ እና ማይነሱ በመንካት ዘን ስፔንድ ስትሉት እና ኮንፈርም ስትሉት ስፒን ያደርግላችኋል ማለት ነው። አሁን አልሰጠኝም እንደምታዩት። ድጋሚ ሞክራለሁ ማለት ነው።
ራይት ብሎልኛል 0.1 ጨምሮልኛል ማለት ነው። እዚህ ጋር ቅድም 0.4 ነበር፣ አሁን 0.5 አድርጎታል። ሁሉንም ታስክ ስሯቸው እስከቻላችሁት ድረስ። ስለ ዊዝድሮ አደራረጉ ደግሞ በቀጣይ ቪዲዮ ሰራላችኋለሁ እና ፋሚሊ አፕ አዲስ አፕሊኬሽን ስለሆነ ብዙ መስራት ትችላላችሁ እና እንደዚህ አይነት አሪፍ ስራዎች ደግሞ እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮዎች ለሌሎች እንዲታይ ላይክ አድርጉ ማለት ነው። መቻችሁ